ቅዱሳን አብይ ወግሩም ዲበ ኩሎሙ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ የእግዚአብሔር ቤተሰቦች። ከማይበረ ቅዱሳን መንፈሳዊ የቴሌቪዥን መርሃ ግብር የዕለተ ደብረ ዘይትን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ዲያቆን ታደለ ሲሳይ ነኝ። አብራችሁን ቆዩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማይበረ ቅዱሳን የደብረ ዘይት ወረዳ ማዕከል ወደ ሂዲ ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን ሐዋርያዊ ጉዞ አደረገ። ዝርዝሩን ዲያቆን ቴዎድሮስ ኃይሉ አዘጋጅቶታል። ትዕግስት ታፈረ እንደሚከተለው ታቀርበዋለች። በማህበረ ቅዱሳን የደብረ ዘይት ወረዳ ማዕከል ወደ ሂዲ ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን ሐዋርያዊ ጉዞ አካሂዷል። የጉዞው ሰብሳቢ አቶ ንጉሴ ግርማ የጉዞውን ዓላማ አስመልክቶ ሲናገሩ ምእመናን የገጠር አብያተ ክርስቲያናትን ስብከተ ወንጌል እንዲያግዙ ግንዛቤ ለመፍጠር ታስቦ የተዘጋጀ ነው ብለዋል። በመርሃ ግብሩ ከማህበረ ቅዱሳን ዋናው ማዕከልና ከአዳማ ማዕከል በተላኩ መምህራን ትምህርተ ወንጌል በደብሩና በወረዳ ማዕከሉ መዘምራን መዝሙር እንዲሁም በደብሩ ሰበካ ጉባኤ አማካኝነት የቤተ ክርስቲያኑ ታሪክ ቀርበዋል። የደብረ ገነት ሂዲ ቅዱስ ጊዮርጊስ ቤተ ክርስቲያን ከደብረ ዘይት ከተማ 15 ኪሎ ሜትር ርቆ የሚገኝ ሲሆን የቤተ ክርስቲያኑ ጽላት ከመንዝና ግሽ አውራጃ ከሞላሊ ወረዳ ባለቃ ተክለ ሚካኤል አማካኝነት እንደመጣና ዘመኑም በአጼ ኃይለ መለኮት ዘመነ መንግስት በ18ኛው መቶ ክፍለ ዘመን እንደሆነ በመርሃ ግብሩ ላይ ተገልጧል። በዚህ ጉዞ ከደብረ ዘይት ከተማ በ12 አውቶቡስ የተጓዙ ከሂዲ ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያንና በአካባቢው ከሚገኙ 3 አጥቢያ ቤተክርስቲያን የተቀሰቀሱ ምእመናን ተገኝተዋል። የአዳ ወረዳ ቤተ ክህነት ስራ አስኪያጅ መላከ ፀሐይ ቀሲስ እንዳለ ሐረጎይንም ቃለ ምዕዳንና ቡራኪ ሰጥተዋል። ለቅዱሳን ድካም ረድኤቱንና ሰማያዊ ዋጋ የከፈለ አምላካችን ኢየሱስ ክርስቶስ የሊቀ ሰማዕቱ የቅዱስ ጊዮርጊስን በረከትና ረድኤት በእጥፍ በሕይወታችሁ ይክፈልልን። በሊባኖስ የተባበሩት አረብ ኤሚሬትስና አካባቢው ሀገረ ስብከት ስር የሚገኘው የአቡ ዳቢ ደብረ ሰላም መድኃኔዓለም ተስፋ ስዱዳን ሰንበት ትምህርት ቤት 16ኛ ዓመት የምስረታ በዓሉን አከበረ። ዝርዝሩን እርቂሁን በላይነህ በቦታው ተገኝቶ አዘጋጅቶታል። በአረቡ ዓለም ከተመሰረቱት አብያተ ክርስቲያናት መሃል አንዱ የሆነው የአቡ ዳቢ ደብረ ሰላም መድኃኔዓለም ቤተክርስቲያን ለአገልግሎቱ መፋጠን የሚተጋ ሰንበት ትምህርት ቤት ያለው ሲሆን ይሄው ሰንበት ትምህርት ቤት በቅርቡ 16ኛ ዓመት ክብረ በዓሉን አክብሯል። ክብረ በዓሉ በጸሎት የተጀመረ ሲሆን በእለቱ የሀገረ ስብከቱ ስራ አስኪያጅና የደብረ ሰላም መድኃኔዓለም ቤተክርስቲያን አስተዳዳሪን ጨምሮ የሌሎች አብያተ ክርስቲያናት አስተዳዳሪዎችና አገልጋዮች ተገኝተዋል። ከአዲስ አበባ ለአገልግሎት ተጋብዘው የሄዱ መምህራንም የስብከተ ወንጌል አገልግሎት ሰጥተዋል። በክብረ በዓሉ ላይ ምንጩን የመጽሐፍ ቅዱስን ታሪክ ያደረገ መንፈሳዊ ድራማ የቀረበ ሲሆን የበዓሉ ባለቤት የሆነው የሰንበት ትምህርት ቤቱ መዘምራንም የተለያዩ መዝሙራትን አቅርበዋል። በእለቱ ሰንበት ትምህርት ቤቱን በገቢ የሚያጠናክር አውደ ርዕይም የተዘጋጀ ሲሆን በመርሃ ግብሩ ማጠናቀቂያ ላይም እድለኞችን ተሸላሚ ያደረገ ዕጣ በሕፃናት እጅ ከወጣ በኋላ መርሃ ግብሩ በጸሎት ተዘግቷል። ውድ የማይበረ ቅዱሳን የቴሌቪዥን መርሃ ግብር ተከታታዮች ለዛሬ ያዘጋጀናቸውን ዜናዎች በዚሁ ቋጨን። ከቀሪ ዝግጅቶቻችን ጋር አብራችሁን ትቆዩ ዘንድ ከወዲሁ እንጋብዛለን።